Mani waaqayyotti na ijaaramuudhaan birrii 10,000 as galchee torbanii saat makiinaa kana bitadhe. Gaafan taa'ee televezyiinii ilaalu warri birrii qabdan nu bira dhaabbadhaa birrii 1,000 warri 2,000 isaa olis warri qabdan nu bira dhaabbadhaa jedhanii dubbatu turan. Garuu yeroo sanatti yeroon TV sana ilaalutti hojiin qabuun ture. Haadha manaa kootiin dhaqi birrii kana nuu galchi jedhee birrii kana naan ergee naan galchee isa duraa caala adda nu gargaaraa dhufe Waaqayyo. Ammanumaan otoo guyyaa 2-3 hin turre hojiin argadhe. Otoo ji'a 2 hin guutin hojii akka addaa hojii gaarii Waaqayyo naa banee magaalaa Amboo keessaa lafa bitadhee yeroo ijaarsa manaa ergamaa geetuun gargaarsa jedhanii dubbataa jiru turanii yeroo sananii ani hojii humnaan hojjetaa ture hojiin humnaa hojjedhus immoo mo'aan qabu qansiraadha kan inni hojjedhu birrii 200 nan oola isarraa qabee nan kanfala jedhee murteesse yoo danni guyyaa sana birrii kana akkaawuntii ifa fayyinaa irratti gashee eebbumatu naaf ta'e eebbam manan jedhamne naaf ta'e dachaa dirribii eebbi naaf ta'e isaasitti kan ta'e egaa lafa kaaree 500 bitadhe. ሰላም ለእናንተ ይሁን እኔ ስሜ ሐዋርያ ጌታውን እምሩ ይባላልው ከኢፈፈይና ዓለመቀፍ ቤተክርስቲያን ወይም ደግሞ ከኢፈፈይና ቴሌቪዥን ሰላም ለእናንተ ይሁን ይያልኩ አሁን ደግሞ ወደፊታችሁ የመጣውት ከኛ ጋር የነበራችሁ የእግዚአብሔር ሰዎች እቺን ቤተክርስቲያን እንድትቆም ያደረጋችሁ በገንዘባችሁ በሀብታችሁ በጉልበታችሁ ከኛ ጋር የነበራችሁ ሰዎች ዛሬ ደግሞ ለእናንተ ለመጸለይ ስቴትመንት ከባንክ አውጥቼ ወይም ደግሞ ከባንክ ይዤ ወደናንተ ፊት ቀርቤያለሁ ስለዚህ ደግሞ አሁን በዚህ ስቴትመንት ላይ ጸልያለሁ ከኔ ጋር እንድትጸልዩ ተስፋ አደርጋለሁ ከሱ በፊት የእግዚአብሔር ቃል አንድ ስፍራ ላነብና ከዛ በኋላ ለእናንተ መጸለይ ይቀጥላል ማለት ነው እንዲህ ይላል የእግዚአብሔር ቃል ዕዝራ ምዕራፍ 3 ቁጥር 5 ላይ ያለው ቃል እንዲህ ይላል ከዚህም በኋላ ዘወትር የሚቃጠለው መስዋዕት የመባቻውንም መስዋዕት የተቀደሱንም የእግዚአብሔር በዓላት ሁሉ መስዋዕት ሰውም ሁሉ ለእግዚአብሔር በፍቃዱ የሰጠውን ቁርባን አቀረቡ ይላል በዚህ ስፍራ ላይ የምናየው የእስራኤል ሕዝብ የተፈረሰውን የተቃጠለውን መልሶ ለመገንባት ወይም ለመስራት ብዙ ስራ ለመስራት እና ኢዝራና ናይሚያ እና ኢያሱ ተነስቶ ይሄን ቤት እንሰራለን ይሄን ቅጥር እንሰራለን ብሎ በተነሱበት ሰዓት ከነሱ ጋር ንግስታቶች ባለሀብቶች እንዲሁም ደግሞ አይሁዳውያን እስራኤላውያን ተነስቶ ከነሱ ጋር ለመስራት እኛ እንሰራለን ሀብታችን ገንዘባችንን ሰጥተን ይሄን የእግዚአብሔር ቤት ደግሞ መቅደሱን ወይም ደግሞ ቅጥሩን እንሰራለን ብሎ ስለተነሱ ስጦታችሁን ከተለያየ ነገር ስጦታችሁን ወይም ብር ሊሆን ይችላል ሌሎች ስጦታ የሚሆን ነገሮችን ለእግዚአብሔር ለመስጠት ለእግዚአብሔር ቤት ስራ ወይም ደግሞ ለእግዚአብሔር ግንባታ እንሰጣለን ብሎ ተነሱ እዚህ ላይ ማለት ነው ስለዚህ አሁን እቺ ቤተክርስቲያን ከተመሰረተች ጀምሮ ብዙ ድንቅና ታምራቶች ቤተክርስቲያኒቷ ውስጥ እየተደረገ ነው ያለ ስለዚህ ብዙ ሰዎች የተፈወሱ የዳኑ ብዙ ሰዎች ደግሞ ጌታን የተቀበሉ በዓለም ላሉ ሰዎች መጥቶ ጌታን ተቀብሎ እየዳኑ ነውና እንዲሁም ደግሞ በተለያየ በሽታ በአጋንንት እስራት ስር ያሉ ሰዎች መጥቶ እየተፈወሱ እየዳኑ ነውና እንዲሁም ደግሞ ጌታን እየተቀበሉ ብዙዎች ባይናችን አይተናል እግዚአብሔር በዚህች ቤተክርስቲያን ውስጥ ድንቅና ታምራቶች እየሰራ ነው ስለዚህ ስቴትመንት ላይ አሁን ጸልያለሁ እንግዲህ እንደምታወቀው ይሄ ስቴትመንት ከተለያየ ባንኮች ነው ይዤ የመጣሁት እሱም ደግሞ ከኢትዮጵያ ንግድ ባንክ እንዲሁም ደግሞ ከኦሮሚያ ህብረት ስራ ባንክ ኦሮሚያ ኢንተርናሽናል ባንክ እና እንዲሁም ደግሞ ከአዋሽ ባንክ ይዤ መጥቻለሁ እኔ ይሄን ስጸልይ ከኔ ጋር እንድትጸልዩ በእግዚአብሔር ፊት በፍቅር እጠይቃችኋለሁ ምክንያቱም እኔ ስጸልይ በእምነት ነው የምጸልላችሁ እናንተም ደግሞ ስትቀበሉ በእምነት መሆን አለበት በእምነት የሚሆን ነገር ሁሉ ድንቅ ነው የሚሆነው በእምነት መሆን አለበት እኛ የምንሰራ ስራ ሁሉ በእምነት መሆን አለበት እኔ በእምነት እጸልላችኋለሁ እናንተ በእምነት ተቀበሉ በእምነት ከኔ ጋር ሆኖ እንጸልያለን
እግዚአብሔር በሕይወታችሁ ላይ እግዚአብሔር በመንፈሳችሁ ላይ እግዚአብሔር በትዳራችሁ ላይ እግዚአብሔር በልጆቻችሁ ላይ እግዚአብሔር በንግዳችሁ ላይ አዲስ ነገር እንደሚያደርግ ታምራዊ ነገር እንዲሆን እኔ በጣም ተስፋ አድርጋለሁ እግዚአብሔር ድንቅና ታምራቶችን በብዙዎች ላይ ሲያደርግ አይቻለሁ ብዙ ሰዎች ይሄን ካደረጉ በኋላ ወደዚህ አካውንት ወደኛ አካውንት ወደ ቤተክርስቲያኒቷ አካውንት ካስገቡ በኋላ የተባረኩ ተባርከናል ብዙ በረከት ተቀብለናል እኛ ተባርከናል ስለዚህ እንድትጸልዩልን እንፈልጋለን ብሎ ብዙ ሰዎች ጠይቁን ነበርና ዛሬ ከፊታችሁ ነኝ እኔ ወንድማችሁ ማለት ነው ስለዚህ ከኔ ጋር ጸልዩ እጃችሁን ወደ ስክሪን ዘርጉትና ከኔ ጋር ጸልዩ እግዚአብሔር ሆይ አመሰግናለሁ ይሄን ጊዜ ስለሰጠን አባቴ ሆይ አመሰግናለሁ ጸሎታችንን የምትሰማ አንተ አምላክ እግዚአብሔር ሆይ እናመሰግናለን ይሄን ያደረጉ ሰዎች ሁሉ በጌታ በኢየሱስ ክርስቶስ ስም ከራሳቸው አንስቶ አባቴ ሆይ ከፍቅራቸው ተነስቶ ይሄን በፍቅራቸው ስላደረጉ በጌታ በኢየሱስ ክርስቶስ ስም እናመሰግናለን ቤታቸው ልጆቻቸው በጌታ በኢየሱስ ስም እንዲባረክ ጸልያለሁ እነሱን የሚቃወም ልጆቻቸውን የሚቃወም በረከታቸውን የሚቃወም ማንኛውም ተግዳሮትና እንቅፋት ሁሉ በኢየሱስ ክርስቶስ ስም አስወገድኩ በረከታቸውን በልቶ የለመደ ዛሬ አነሳው ዛሬ ቆረጥኩ በኢየሱስ ክርስቶስ ስም የተቆረጠ ይሁን ወንድሞቼ ሁሉ ይባረኩ እነዚህ ቅዱሳን ይባረኩ በጌታ በኢየሱስ ክርስቶስ ስም ዘመናቸው ይባረክ ሕይወታቸው ይባረክ ባረኩ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን ቤታቸው ይባረክ ዘመናችሁ ለበረከት ይሁን በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አንተ ድንቅና ታምራቶች ስታደርግ አይቻለሁ እኔ ይሄን ካደረኩ በኋላ ወደዚህ አካውንት ካስገባው በኋላ መኪና ገዛው ቤት ገዝቻለሁ እኔ ብዙ ድንቅና ታምር ብዙ በረከቶች ሆኖልኛል ብሎ ምስክርነታቸውን የሰጡ ብዙ አይተናል ሰምተናልና በጌታ በኢየሱስ ክርስቶስ ስም ዛሬ በሕይወታቸው ላይ በረከትን አዘዝኩ በረከት ይሁንላችሁ ቤታቸው ይባረክ ትዳራቸው ይባረክ የንግድ ስራቸው ይባረክ እርሻቸው ይባረክ በጌታ በኢየሱስ ክርስቶስ በተለያየ ስራ ላይ ተስማርቶ ያሉ ሰዎች ሁሉ በኢየሱስ ክርስቶስም ይባረኩ እግዚአብሔር ሆይ ስለምትባርካቸው አመሰግናለሁ ጨለማ ከፊታቸው ስለተገፈፈ ሞት ከቤታቸው ስለተመታ ከስራቸው ቦታ ስለተመታ አመሰግናለሁ ከዛሬ ጀምሮ መነሳት ይሁንላቸው ከዛሬ ጀምሮ ሰብሮ ማለፍ ይሁንላቸው ከዛሬ ጀምሮ ድንቅና ታምራቶች በቤታቸው ላይ ይሁን በጌታ በኢየሱስ ስም አመሰግናለሁ አሜን ወዳጆቼ ሆይ ጌታ ይባርካችሁ ዛሬ እንዳደረኩ ወደፊትም ከናንተ ጋር እንዲሁ ይሄን ስቴትመንት ከባንክ አውጥቼ ለናንተ ጸልያለሁ ከጎናችን መቆም የምትፈልጉ ሰዎች ከጎናችን እንድትቆሙ በጌታ ፍቅር እጠይቃችኋለሁ እንዲሁም ደግሞ በቅርብ ጊዜ አዲስ አበባ ልንጀምር ነውና በጸሎታችሁ በገንዘባችሁ ከጎናችን እንድትሆኑ በጌታ ፍቅር እጠይቃችኋለሁ ጌታ ይባርካችሁ እወዳችኋለሁ ወንድማችሁ ሐዋርያ ጌታውን ምሩ ነኝ ተባረኩ